ልጅ አይደለ እንዴ? በዚህ እድሜ አንተ ምን ያስጨንቃል? ትበላለህ፣ ትጠጣለህ፣ ትማራለህ ይላል ቤተሰብን ስለ ችግር ስታማክር። እግዚአብሔር ወጣት ሆነ የሚረዳህ ማንም የለም። ወጣት ስትሆን ራስህን በራስህ ነው የምትረዳው። ገብርኤል ጭንቀት ምናምን ካለብህ ወሬ የሆነ ችግር ምናምን ካለብህ ለቤተሰብ ካወራ ወሬ ገንዘብም ችግር ሊሆን ይችላል፣ ምንም ሊሆን ይችላል። ትልቅ ሰው እንደውም ማማከር አሪፍ አይመስለኝም። እኔ ብዙ ሰው ስጠይቅ ትልቅ ሰው አማክር ይላል። ማርያም ትልቅ ሰው ልጅ አይደለ እንዴ ነው ገብርኤል ልጅ አይደለ? በዚህ በአንተ እድሜ እኮ መጨናነቅ አያስፈልግም። ቀስ ብሎ በጊዜው ይደርሳል ይላል። ምንም የለም እኮ እጅ ላይ ትምህርት የለም፣ ስራ የለም፣ ምን የለም፣ በገንዘብ የለም፣ ጭንቀት ብቻ ነው ቁጭ ብለህ። ከዛ ስጠይቃቸው ልጅ አይደለ እንዴ በጊዜው ይመጣል ይላል። ልጆኛ አሁን ካልሰራው ሳድግ ከየት ይመጣል ገብርኤል? አሁን ተፍተፍ አሁን የሆነ ነገር ካላልኩ ከየት ይመጣል? ወደ አንተ ልጅ ነህ፣ ቀስ ብለህ እንትና ምን ያስጨንቃል ይለዋል እግዚአብሔር። ምንም ትጨነቃለህ? ስፔሻሊ ቤተሰብ ምንም ስለ ነገር የምታስብ አይመስለውም እግዚአብሔር። ትበላለህ፣ ትጠጣለህ፣ ምን ጨነቀ ይላል። ምንም ያጨናነቀ ነገር አለ ይላል እግዚአብሔር። እንደዚህ አይነት ነገር ደርሶባቸው አቅም ነው በጣም ብዙ ይስቃዩ። ቤተሰብ ትልቅ ሰው ያንተን ችግር በቃ ልጅ አይደለህ እንዴ ብሎ ያቀርብ እግዚአብሔር። ገጥሟቸው አቅም እንደዚህ አይነት ነገር ላይክ ሼር ኮፒ ሊንክ ማድረግ እንዳረሱ ገጥሟቸው ኮሜንት ላይ ጻፉልኝ። ወዳችኋለሁ።